እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መች አርፈን ነው እግዚአብሔር የለም የምንለው? እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀጭቃዣ ኡስታዝ መጥቶ ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ ይበጥሳት አብረህ ትበጥሳለህ እንዴ? መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ ያለ የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ሆይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንት እያለፉ ነው ማለት ነው። ወደ ማርያም አይደለም የጮ ወደ ገብረ ማርያም ነው። ሽማግሌ ከነገር ከሚያርቁት ከምግብ ቢያርቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበም በምን ታውቁታላችሁ? ይገርማቸዋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፏል። እኔ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። ይገርማቸዋል። ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር እውነቴን ነው የምልህ። እኔ ጠዋት ማታ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ አለ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ የከረደዳለ። በመጀመሪያ ደረጃ ማንኛውንም ስራ ስትሰሩ 3 ጥያቄዎች መመለስ አለባችሁ። ብትነግዱም፣ ብታርሱም፣ ፖለቲከኛ ብትሆኑም፣ በረንዳ ዳሪም ብትሆኑ፣ ባጃጅም ብትነዱ፣ ቦይንግ 3 ጥያቄ መመለስ አለባችሁ። አንደኛ እምሰራው ስራ እግዚአብሔርን ያሳዝናል ወይ? ሁለተኛ እምሰራው ስራ ሰውን ይጎዳል ወይ? ሶስተኛ እምሰራው ስራ ኪሴን ሞልቶ ነፍሴን ያጎላታል ወይ ብላችሁ መጠየቅ አለባችሁ። ምንም ይሁን ለምሳሌ እዚህ ፕሮግራም ላይ ስትመጡ በነገራችን ላይ የምዕራቡ አስተሳሰብ ወደኛ ሀገር መምጣቱ አይደለም ችግሩ፣ በእኛ ሀገር አስተሳሰብ ግን መጠመቅ አለበት። ይህን መቼም እነ ዳዊት የሚረዱኛ ብዬ አስባለሁ። ኢትዮጵያውያን ጥንታውያን ሊቃውንት የሚደነቁት የውጩን አስተሳሰብ በኢትዮጵያዊ አመለካከት ማጥመቅ። ለምሳሌ መጽሐፍ ቅዱስ ከውጭ እንደመጣ እግዚአብሔርም እኛም እናውቃለን። ነገር ግን ኢትዮጵያውያን ሊቃውንት ኢትዮጵያዊ ጠባይ እንዲሆኑ አድርገውታል። ፍሬው ቁርአን ከሳውዲ አረቢያ እንደመጣ እናውቃለን። መንዙማችንን ስትመረምሩ ግን ጠይቂያለሁ፣ ሳውዲ አረቢያ የሌለ ስነ ጽሑፍ፣ ኪነ ጥበብ ያለበት፣ ፍልስፍና ያለበት፣ ማህበራዊ ኑሮ ያለበት የእኛን አገር ጠባይ የሚመስል። እኛ አገር ችግራችን ምንድን ነው? የውጩን አስተሳሰብ ወደ እኛ አገር ስናመጣ አናጠምቀውም። ለምሳሌ ከዚህ በፊት ተናግሬዋለሁ። ስለ ጋብቻ የሚጻፉ ጽፎች አሉ። ትዳር እንዲጸና የሚጠቅሙ 10 ነጥቦች ተብሎ ይተረጎማል። እሱ መተርጎሙ አይደለም አደገው። ያ መጽሐፍ የተጻፈው ለንደን ሊሆን ይችላል፣ ኒውዮርክ ሊሆን ይችላል፣ ፓሪስ ሊሆን ይችላል። የትዳር የሚያጸኑ 5 ነጥቦች መካከል አንዱ ይልና ሚስቱ ስትመጣ መኪና ከፍቶ ያስገባታል። አሁን የአሜሪካ ልክ ነው፣ መኪና አለ። እኛ ሀገር መኪና የለም። እውነቴን ነው የምላችሁ። ለምሳሌ ሌላው በየሳምንቱ ለሚስቱ አበባ ያበረክትላት። ሽሮና በርበሬ ችግር በሆነበት ቤት ላይ እንደው አበባ ይዞ ይመጣ የሰውዬ። እውነቴን ነው የምላችሁ። አሁን ሲተረጉሙ ሰዎቹ
እንግሊዝኛ መቻላቸውን እንጂ የሚያሳዩን በእኛ ማህበረሰብ ልክ ቀደው መስፋት አይችሉም። ይሄ ነው ትልቁ ጥያቄ ወንድም ማለት ነው። እንዲህ አይነት ቦታዎች ሌላ ምዕራባዊ አስተሳሰብ እኔ ይቻላል በማን በአንድ ድምፅ ንገሩኝ። ከማን ጋር? ከእግዚአብሔር ጋር ነው የምንችለው። እኛ ኢትዮጵያውያን ነን፣ አማኞች ነን። ቅድም እንዳልኳችሁ እንችላለን፣ እናርሳለን፣ እንቆፍራለን። ሳተላይት ማምጠቅ ወንጀል ነው አይደለም። ነገር ግን ሳተላይት ወደ ሰማይ ልክ ያለውና በእኔ ሳተላይት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅሉ ትባላለህ። ካመጠቀው መንኮራኩር ያነሰ ጭንቅላት ነው ያለ ማለት ነው። ስለዚህ እኔ ሃይማኖት ጋር አይጣላም ነው የምለው። የሚያጣላው ነገር እነ ዳዊት እንግዲህ የምታስተምሩት መከታተል አለ። የሚጣላ ካለ ምሕረት የለኝ። እንኳን አንተም ፖለቲከኛ ባልፈራል እናገራለሁ። ስንናገር የማይጨበጥ እግር እንዳናወራ ጥንቃቄ ማድረግ ያስፈልጋል። ስንሰማው ደስ የሚል ግን መሬት የሌለ አንድ ሰው ተናጋሪ ማለት ያለህ እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም። እውነቴን ነው የምልህ። አሁን አንዳንድ ዳዊት እንኳን ጎበዝ ነህ። አንዳንድ